መስቀል አብርሃ ብሎ እስኪ በከዋክብት አሰርገወ ሰማየ እምኩሉሰ ፀሐየ አርአየ መስቀል አብርሃ በከዋክብት አሰርገወ ሰማየ መስቀል አብርሃ መስቀል አብርሃ መስቀል አብርሃ በከዋክብት አሰርገወ ሰማየ እስከዚህ መልሱ። መስቀል አብርሃ ጥሩ ነው፣ ግን እየተለያያችሁ ነው። እናንተ በለጣችሁ መሰለኝ። እሺ መስቀል አብርሃ በከዋክብት አሰርገወ ሰማየ እምኩሉሰ ፀሐየ አርአየ መስቀል አብርሃ በከዋክብት አሰርገወ ሰማየ መስቀል አብርሃ በከዋክብት አሰርገወ ሰማየ እስኪ መልሱት። ከፍ አድርጋችሁ በከዋክብት አሰርገወ ሰማየ እምኩሉሰ ፀሐየ አርአየ
መስቀል አብርሃ በከዋክብት አሰርገ ወሰማየ። እሺ ይዛችሁታል። እንቀጥል ወደፊት ይዛችሁታል። እየብቻችሁ ጠይቃችሁ። እሺ ምንድነው ያው እሳቸው መምህራችን ቅድም እንዳሏችሁ ቴሌግራም ሊንክ ሰጥተዋቸዋል። በሱ ማዳመጥ መስማት። አይ ይሄ ነገር ይያዝልኝ ማለት ጥሩ አይሆንም። የማይያዝ ነገር የለም አይደለ? ስለዚህ ጊዜ ሰጥቶ ተስፋ ሳይቆርጡ በደንብ መከታተል። ከእናቱ ወር ተምሮ የወጣ የለም አይደል? ሁሉም አሁን ገብታችሁ ቤተክርስቲያን የምትሰሟቸው የሚያዜሙት እኛም የምንለው እንደናንተው እንደዚህ ተምረን እንደናንተው ቁጭ ብለን ደጋግመን ነውና፣ ስለዚህ ተስፋ እንዳትቆርጡ ለማለት ነው። ስለዚህ ታግዛችሁ መጀመሪያ ዘሩን እንትን በሉት። እንዳልኳችሁ ለቀጣይ ሁላችሁም አንዳንድ ያች ትንሿን ስርዓተ ቅዳሴ ይዛችሁ እንደምትመጡ ተስፋ አለ። ከዛ ላይ ቢያንስ በአንድ ጊዜ ዘሩም ዜማውም ስለማይለመድ ዘሩን ከዛ ላይ እያያችሁ በመጽሐፉ ትላላችሁ ማለት ነው። ከዛ ዜማውን በማስቀጠል ትቀጥሉታላችሁ። አንድ ጊዜ መስቀል አብርሃን እንልና ቀጣይ ወደ ሁሉ ዘገብረ ይላል። መስቀል አብርሃ በርስ ከፍ አድርጋችሁ ድገሙ። ድገሙት 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 ድገሙት። ምን አልበዛም አላችሁ? ሀ ፊደል እስኪ ሀ ፊደል ታውቁታላችሁ አይደል? 7 ዓመት ሀ ያለውን ሰው ታውቃላችሁ? ማን ነው? በቃ ምን ፊደል ሀን ብቻ ስንት ዓመት? በጣም አይከብድም? ስለዚህ እናንተ ደግሞ 7 ዓመት አንድ ሰው ሀን ፊደል ለማወቅ ተግቶ 7 ዓመት ከቆየ እናንተ ይህን ዜማ ቤተክርስቲያን የሚዜመውን ዜማ ቃለ እግዚአብሔርን ለማጥናት አይሰለቻችሁም ብዬ አስባለሁ። ይሰለቻል፣ ግን ለእግዚአብሔር እንደሆነ እያሰባችሁ ለራሳችሁ እንደሆነ እያሰባችሁ በትጋት ማጥናት። እሺ መስቀል አብርሃ በከዋክብት አሰርገ ወሰማየ። መስቀል አብርሃ መስቀል አብርሃ በከዋክብት አሰርገ ወሰማየ። እምኩሉ እምኩሉ ፀሐየ አርአየ ፀሐየ
ድገሙት ድገሙት ድገሙት። መስቀል አብራ እስኪ በጣም ጥሩ ነው። እሺ ቀጣይ ኩሉ ዘገብራን አንድ ሁለት ጊዜ ብለን ከዛ በኋላ እንደ የቤት ስራ አድርገን እንለያያለን ማለት ነው። የቤት ስራ ትሰራላችሁ አይደል? ትሰራላችሁ። በቀን 10 ደቂቃ 5 ደቂቃ መስጠት ያቅታችሁም 5 ደቂቃ ቢያንስ ከዚህ በኋላ ሙዚቃ የምትሰሙበትን ሰዓት ለዚህኛው ማድረግ ማለት ነው። እሺ ኩሉ ዘገብራ ከዚህ በፊት እምነበሃ መቼ መቼ ነው የሚባለው ብለን ነበረ? እስኪ ሰኞ አንዳንድ ጊዜ ላይ ደበስበስ አደረጋቸዋል። ሰኞ እሺ በጣም ጥሩ። ሰኞ፣ ማክሰኞ እና ሐሙስ። በጣም ጥሩ። በእነዚህ በዘወትር ቀናት ምናልባት ሰኞ 10 መስቀል ከሆነ 27 መድኃኔዓለም ከሆነ መስቀል አብራ ሊሆን ይችላል። ከዛ በተረፈ ዓመት እስከ ዓመት ከሰኞ ማክሰኞ እና ሐሙስ እምነበሃ ይባላል ማለት ነው። መስቀል አብራንስ መቼ መቼ አልኳችሁ? በጣም ጥሩ። ሮብ፣ ዓርብ ሁላችሁም ተናገሩ። ለመስቀል ለመድኃኔዓለም በእነዚህ ቀን ይባላሉ ማለት ነው። አሁን ደግሞ ኩሉ ዘገብራ በእሁድ እና በድልዋን በዓላት ከትንሣኤ እስከ ዳግም ትንሣኤ በእሁድ ዋና የምትይዙት አሁን እናንተ ሌሎችም ድልዋን በዓላት ምናምን የሚሉትም ያው ከትንሣኤ እስከ ዳግም ትንሣኤ ያለው የታወቀ ነው። በዋናነት ግን ኩሉ ዘገብራ መቼ መቼ ይባላል? እሁድ ማለት ነው። ይሄንን እንዳትረሱ ሁላችሁም በቃላችሁ የሚያዙ በማስታወሻችሁ እንትን ያዙ እንዳትረሱ ማለት ነው። ይበል ሕዝብ ነው የሚለው ኩሉ ዘገብራ የእናንተ ድርሻ ነው የምትማሩ። ከዛ ደግሞ እየቀጠለ ከጨረሳችሁ ደግሞ ወደ ቄሱ ወደ ዲያቆኑ ትሄዳላችሁ። እንዳስፈላጊነት ኩሉ እስኪ ዘሩን መጀመሪያ እንበለው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። በጣም ጥሩ። እንግዲህ ትርጓሜው በጣም አስደናቂ ነው። እሱን የኔታ ይነግራችኋል። ቀጣይ ትሰሙታላችሁ። በዜማ ያላችሁትን በምን አገኛችሁት ማለት ነው? በትርጉም አገኛችሁት። ስለዚህ አሁን ምንም የተሸሸገ ነገር አትሰሙም ማለት ነው። ቤተክርስቲያን ውስጥ ምን እንደሚሉት እነዚህ ቄሶች አትሉ። ከዚህ በኋላ ታውቁታላችሁ እናንተ። ኩሉ በሉ እስኪ ድገሙ ድገሙ። ሁላችሁም ደከማችሁ። ከፍ አድርጋችሁ ሁላችሁ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ።
ኩሉ ዘገብራ ለጽድቅ ጻድቅ